እንዲሰማን እንሆናለን። አይ እኔማ በቃ ይሄ እስልምና የሚጠይቀውን ይሄ አደብ አህላቅ ማሟላት አልችልም። አሁንም ደግሞ መልሼ ወደኩኝ፣ አሁንም ደግሞ መልሼ የተሳሳትኩኝ፣ አሁንም ደግሞ መልሼ ይሄ ድሮ ወደ ነበረው ዌይ ኦፍ ላይፍ ተመልሻለሁ። ላይፍ ስታይል ማስተካከል አልቻልኩም እና በቃ ምናምን ብለን ልናስብ እንችላለን። ማለት ወጣቱን ወደ እስልምና የሰው ልጅ ሲገባ በጣም ብዙ ነገር ሊሆን ይችላል። ማለት አሁን እኔ ወደ እስልምና ከመግባቴ በፊት አሁን ለምሳሌ እኔ የራሴን ስቶሪ ለምሳሌ ሪሌሽንሽፕ ነበረኝ እና የመጀመሪያ ነገር ያደረኩት ምንድነው ከመስለሜ በፊት እስልምና ይህን ነገር የሚፈቅደው ነገር ስላልሆነ ይህን ነገር ማቆም አለብኝ በቃ ብዬ ያንን ነገር አልኩኝ። ከዛ በኋላ ግን ይሄ ተመልሶ እንደገና የመድከም ወደዛ ነገር የመመለስ አሁንም እንደገና የመውጣት ምናምን እና አንዳንዴ በቃ እኔ አቅም የለኝም ማለት ከእንደዚ አይነት ነገር በቃ እንትን ማለት መጠበቅ አልቻልኩም ምናምን እና በቃ እስልምና እንዲሁም ለኔ ሲጀመር የሚመጥን እምነት አይደለም ብዬ ራሴ ላይ የማዝንበት ጊዜ ነበረ፣ የምሳነፍበት ጊዜ ነበረ። አንዳንድ ሰዎች ደግሞ ወደ እስልምና ከመጡ በኋላ በተለይ አሁን ወንዶች ላይ የማየው ወጣ ያለ ላይፍ ስታይል የነበራቸው ውስጥ የነበሩ ልጆች ናቸው እና ስለሰለሙ በነገራችን ላይ በአንዴ የነበራቸውን ላይፍ ስታይል ይቀይራሉ ማለት አይደለም። ስትራግል ያደርጋሉ፣ በጣም ይከብዳቸዋል። በዛ ነገር ኦልሬዲ እስልምና ውስጥ ሁኖም ያንን ህይወት የሚኖረው ሰው እኮ አለ። ያንን ነገር ፕራክቲስ እያደረገ የሚኖር ሰው ሊኖር ይችላል። ግን ከእኛ ላይ ደግሞ ሲሆን ያንን ነገር ማቆም አለመቻላችን፣ ያንን ነገር አለመቋረጥ መቻላችን፣ ያንን ነገር መተው አለመቻላችን ይከብደናል በጣም እና አንዳንዴ የሰለሙ ሰዎች ስትሮንግ ሰፖርት ሲስተም ያስፈልጋቸዋል። ከጓደኝነት አንጻር ይሄ ወጣቶችን ሰብስቦ የሚመክር ማለት እንዴት ነው ከዚህ ነገር ልትወጡ የምትችሉት? ከዛ ደግሞ ባትወጡም ደግሞ አብሽር ቀስ እያላችሁ ለውጥ ግራጁዋል ነው። ይሄ ኦቨርናይት የሚመጣ ነገር አለ። ግራጁዋል የሚመጣ ነው ለውጥ እና እንትን ባትሉም ይሄ በአንዴ ለውጥ ባታመጡ ቀስ እያላችሁ አንድ ስቴፕ እየተራመዳችሁ አንድ ስቴፕ እየሄዳችሁ ደግሞ ትሻሻላላችሁ። አይዟችሁ አብሽሩ መባል አለባቸው ሰለምቴ ሰዎች ብዬ ነው ማስበው። ምክንያቱም ወላሂ ነው ብላችሁ የምር እኔ ምን ስትራግል ስለማድረግበት ነበር። ብዙ ሰው ስትራግል የሚያደርግበት ነገር ነው። ብዙ የሰለሙ ሰዎች የሚከብዳቸው ነገር ይሄ ነው። ሰፖርት ሲስተም ከሰለሙ ወይ ዛሬ ውስጥ ከገቡ በኋላ ሁን እንደነገርኳቸው ነው ካምፓስ እያለሁ በጣም ስትሮንግ የነበረ ሰፖርት ሲስተም ነበረ። ከዛ በኋላ ግን እዚህ ከወጣሁ በኋላ አዲስ አበባ ከመጣሁ በኋላ የለኝም፣ ጓደኛ የለኝም፣ ምን የለኝም። ሙስሊም ሰው ምናምን እና መስገድ ላይ ንቅራ መስጊድ እንሂድ እንደዚህ እናድርግ እንደዚህ እኮ ማድረግ የለብንም ምናምን የሚል ሰው አልነበረም። ገባችሁ? እና ያ ነገር ነገሮችን ከባድ እንዲሆኑ ያደርግብናል። እንዲያውም አልሐምዱሊላህ እንዳልኳችሁ ከትንሽ ጊዜ በኋላ ጓደኛ ቤት እጅ ሙስሊም የሆነ ሰው ጋር ነው እንትን ምለው የምኖሩ የነበረው ምናምን እና መድረሳ ሄዳለሁ ምናምን ጥሩ እንዲያውም እንትን ብያለሁ አግኝቻለሁ። ግን ይሄ ያልነበረበትን አመት ከምናምን የነበረችው ሰዓት በጣም ስትራግል አረግ ነበር። ራሴን ከማስተካከል አንጻር፣ አዋዋሌን ከማስተካከል አንጻር፣ አፍላቂ አደቤን ከማስተካከል አንጻር በጣም ይቸገር ነበር እና ይሄ ሰለምቴዎች ጠንካራ ብቻ አይደሉም። ሰለምቴዎች ይደክማሉ፣ ደካሞችም ጭምር ናቸው። ባህሪያቸውን የሚገራ የሚያስተካክል የሚመክር ምን እያልን ምናምን ሰው ያስፈልጋል እና እኔ ይህንን ነው የምለው። ኦቨርኦል ይህንን ይመስላል። ባይ ዘ ዌይ ይሄን እዚህ ቦታ ላይ መጥቶ ለማውራት ያው እንግዲህ እንደምታውቁት 5 ዓመት ነው የፈጀብኝ። 5 ዓመት ነው የፈጀብኝ። ምክንያቱም ምንድን ነው አንደኛ ነገር ፍርሃት አለ። ሚዲያ ላይ ወጥቶ ይሄን ነገር ማውራት መናገር ምን ማለት ምናምን እንደዚህ ቁጭ ብሎ የሚያዳምጥ ሰው ሰፖርት አብሽር፣ አይዞሽ፣ ጎበዝ ነሽ፣ ጀግና ነሽ፣ በርቺ ምናምን የሚል ሰው ይኑር አይኑር ራሱ ግን እኛ አናውቅም እና እኔ የራሴን ስቶሪ ምናምን ሼር ስለማድረግ ምናምን ሳስብ ይሄ ነገር ይፈል ምናምን ፍርሃትም አለ። ፋሚሊ እናስቀይም ፋሚሊ አሁን እዚህ ጋር ያወራሁት ነገር ፋሚሊ ምናምን ቢሰማ የሚያስቀይም ነገር ሊሆን ይችላል፣ የሚያስደብር ነገር ሊሆን ይችላል ምናምን እና እሱን ኮንሲደር እያደረግን እንፈራለን። ስቶሪያችንን ጋር ሼር ለማድረግ ለመናገር ምን ለማለት ያንን ነገር ይዘን ሌሎች ሰዎችን ለመጥቀም ሌሎችን ሰዎችን ለማስተማር ምናምን ለሚል ራሱ ፍርሃት አለ እና እኔ ሁላችሁንም በጣም አመሰግናለሁ ማለት እፈልጋለሁ። እዚህ አዲስ ጋር ከመገናኘት በፊት አዲስ ቤትም ከመምጣት በፊት አዲስ ሜጋ ከመምጣቷ በፊት ገና ላይብረሪ ላይፍ አሁን መግባት ና ስቶች ናፈ ጀመር አለ ነው 2 ወር ይሆነኛል። በጣም ትንሽ ጊዜ ነው እና ላይ ምናምን ስገባ ሆነ 15-20 ሰው ምናምን ሲግን ተቀምጦ አሉ እኔ ጋር ሁሉ ጊዜ የሚመጡ ልጆች ሁሌ ዘውታሪ የሆኑ ማለት ይገርመኛል በጣም አብሽሪ፣ አይዞሽ ምናምን ኮሜንት ኢንቦክስ ላይ ገብተው እና የሚያስፈልግሽ ነገር ካለ አለ ነው እና በጣም ገረመኝ እኔ ማለት ይሄ በአካል ሪል ላይፍ ላይ የምፈልገውን የነበረው ይሄ ጓደኛ የሙስሊም ኮሚኒቲ የሚያግዘኝ የሚፈልገኝ ምናምን የምለውን ሰው እዚህ ጋር አገኘሁት እና ማለት አፍተሮል ጥሩ ውሳኔ ነው የወሰዱት ብዬ አሰብኩት እኔ መጨረሻ። ምክንያቱም ፍርሃት ውስጤ ፍርሃት ነው የነበረው። አንደኛ ፋሚሊ፣ ሁለተኛ ሰው የበፊታችሁን ላይፍ ስታይል እያነሳ ጥፋታችሁን እያነሳ ጉዳታችሁን እያነሳ ይሳደባል፣ ይናገራል፣ ምን ይላል ምናምን እና ሰው እንደዚህ ብለኝ እንዴት ነው ልመልስ የምችለው? የሆነ አርጊመንት ይመጣብኝ እንዴት ነው እንትን የምለው ምናምን ብቻችሁን እንደሆናችሁ ነው የምታስቡት ከመምጣታችሁ በፊት እና አሁን ግን እኔ እዚህ ጋር ከመጣሁ በኋላ ብቻዬን አይደለሁም። በጣም
የኔን ጆርኒ ለካ ሼር የሚያደርግ በጣም ብዙ ሰው አለ። እኔ የመጣሁበትን አይነት አመጣጥ የመጣ በጣም ብዙ ሰው አለ። ከዛ ደግሞ ሬዲ ሙስሊም ሆኖ ከዛ ላይ እኔን ሰፖርት ለማድረግ በጣም ፖዘቲቭ ሆኖ ተከታትሎ ጠብቆ መቼ ነው የምታወራው መቼ ነው ላይ በምትገባው ምናምን ብሎ ኢቭን የሚከተለኝ ሰው አለና ሁላችሁንም አላህ በጣም ነው የማመሰግነው። አላህ ብዬ በጣም ነው የምወዳችሁ። አላህ ጀዛ ኸይራችሁ ሁላችሁ ይክፈላችሁ። እኔ ኤክስፔክት ካደረኩት በላይ ነው የሆነብኝና በጣም ነው ደስ ያለኝ። በጣም ትናንትና የራሱ እኔ ቤት ራሱ አዲስ ቦታች በኋላ እያልኩኝ ነበረ። ኤክስፔክት አላደረኩም ነበር እንደዚህ አይነት ሰፖርት ሲስተም ከሶሻል ሚዲያ ላይ ላገኝ እችላለሁ ብዬ በፍጹም እኔ ኤክስፔክት አላደረኩም ነበር እና እንዲሁም ከኔጌቲቭ ሳይዱ ፖዚቲቭ ሳይዱ ነው ለኔ የበለጠብኝ ማለት ይሄ የሚሳደበው ምናምን የሚጨቃጨቀው ምን የሚለው ምናምን አንቺ በዚያ ነበርሽ እንዲ አንቺ እንደዚህ ነሽ ምናምን ከሚለው ሰው በላይ ሰፖርት የሚያደርገኝ ሰው ነው ብዙ እነሱ በጣም ነው የሚቆጠሩት ለካ ኢቨንት ናቸው በጣም የሆነ እዚህ ግባ ራሱ የሚባሉ አይነት አደርገው እና ይህንን ነበር ለካ ሚሳውት እያደረኩኝ የነበረው ኦልድስ ላይ እና አክቹዋሊ አልሐምዱሊላህ የፐርፌክት ታይሚንግ ነው የመጣሁበት ሰዓት ፐርፌክት ታይሚንግ ነው ብዬ ነው የማስበው። ምክንያቱም የሆነ ኦልሬዲ ፋሚሊ ውስጥ እያለሁ ምናምን የሆነ ቢሆን የጀመርኩት ሌላ ኮንፍሊክት የሚያስነሳ ነገር ነበር፣ ሌላ ኮንፍሊክት የሚነሳ ነገር ነበር የሚሆነው የነበረው እና ኦልሬዲ ብዙ ነገሮች ውሳኔ ተወስነውባቸው አልቀው እኔ ገፍቼ ሳይሆን እነሱ ገፍተው ብዙ ሰዎች የሄዱበት ሰዓት ስለሆነ እኔ አሁን እዚህ ጋር መጣቴ ፐርፌክት ታይሚንግ ነው ብዬ ነው የማስበው እና አልሐምዱሊላህ ብቻ ለሁሉ ነገር ጥያቄ ካላችሁ ምናምን አዲስ ጥያቄ ካላት ያው በዚህ ጠቅለን አንድ ላይ ይመልሳል። በጣም ነው የማመሰግነው። ራስሽን በደንብ መግለጽ የምትችይ ሴት ነሽ እና ለዛም ክሬዲት ያው እውቀት ኖሌጅስ ፓወር ኮሚኒኬሽን በማድረግ ቻሌንጆች የሚያመጣው ቦነሶች ምናምን ራስሽ ያለሽ ኮንፊደንስ ራስሽን ማወቅ ብዙ ነገር ተረድቻለሁ። አንቺን ከተዋወቅን ከትናንት ጀምሮ ብዙ ጠንካራ ሴቶችን ቲክቶክ ላይ አውቄያለሁ። በሚገርምሽ ብዙም እየተማርኩባቸው ያለው ጀስት አሜዚንግ። አንቺ 5 ዓመትሽ የ3 ወር ሆኖ ፊል እድሜ ልክ ሙስሊም የሆንኩ አይነት ስሜት ነው የሚሰማኝ ያለው ረስት ኦፍ ማይ ላይፍ ቢን ሙስሊም እና ናው አም ባክ ሆም ወደ ቤት የተመለስኩኝ ናው አም ሎስት ናው አም ፋውንድ አይነት አላረለ ነው የሚሰማኝ ባት እስልምና ኢንጀነራል። ወደ አንቺ ህይወት ስንመለስ ብዙ ነገሮችን ተምሬያለሁ። the way approach አረግሽው አክስትና ጎቶችሽን የአክስትሽን ባል you just want to prefer call them እናትና አባቴ that show you're sweet after all እነሱም they've been being a real parents እንደዛ ነው ገባሽ? they push you away they still get you back because ሃይማኖት ትኩስ እሳት ነው ሁሌ እና አንቺ የተቀበልሽባቸው መንገድ ሳላደንቅ አላልፍም because still በዚህ ስትራግል ውስጥ ሁሉ የወለደችሽ እናት እያለች ሁሉ you still call them my parents ብለሽ ነው ፕሪፈር አድርገሽ ኔም ያደረግሻቸው እና በጣም ሪስፔክት እንድሰጥሽ አድርጎኛል። ከዚ አታችመንታችን የነበረበት ቦታ ላይ ያለውን ነገር ሰው ይጥልን አሁን የያዘውን ነው የሚቀጥልበት የነበረውን ክሬዲት ያሳጣሉ። በት ዩ ስቲል ዲድንት ስቲል ሪስፔክት አድርገሻቸዋል። ስቲል ሚስት አደረጊያቸዋል። ስቲል ዩ ዱአ የምታደረጊላቸው ከነበሩት ቤተሰብ ይልቅ ለእነሱ ነው። አምሳ ሶሪ ባት ሪሌሽንሽፕ ኤረር ሜቢ መማር እንዳለብኝ አላውቅም። እሱ ላይ ቢ በውስጥ መማር የምትነግረኝ ነገሮች ይኖር ይሆናል አይደለ? እዚህም ላይ አንዳንድ ጊዜ ላይቭ ላይ አነሰሰርሊ የሚሆኑት አለ። ሁለተኛ ዩ ስትሮንግ ባይ ዘ ዌይ ተማርሽ ሴት ነሽ። ብዙ ሰው እኛ ጋር የሚያነሳው ሰዎች እንዴት የተሰማረ ሰው ይሰልማል ነው አለመማር ይመስለኛል። የተማረ ሰው እንደውም ሙስሊም ነው መሆን ያለበት ቢኮዝ ዳስ ኦንሊ አብሶሉት ትሩዝ እንዳለ መረዳት እንደሚችል ማሳያ ስለሆነ ማለት ነው። ብዙ ነገሮችን ፖይንት አድርጌያለሁ ወስጃለሁ። ግን ፈጣሪ ያለ ያደረገልሽ ብዙ ነው። ከስትራግል ነሰሰርሊ እንደውም ስፖይል አድርጎናል የምንለው ሳይት አለ አይደለ? ዊ ቢን ስፖይል በሰዎች አይን ሳይሆን በፈጣሪ ስፖይል ሆነናል። እስልምና ጊዜ የጌታችን ፈጣሪያችን አላ ምስጋና ኢን ዴይ አውት ከአፍሽ እንዳይለይ ያደረገው ቢካዝ ይሄንን መንገድ ባትሄጂ ኖሮ ምስጋና አይደለም ምስል ምሬት ነው የሚሆነው። ሰው አልሐምዱሊላህ ያንንም ላልወሰደብሽ ፈጣሪ ለሰጠሽ ነገሮች በጣም አመሰግናለሁኝ። ወደፊት ብዙ ነገሮች የምመኝልሽ ነገሮች አሉ። እንደ ውመን ቱ ውመን አብረን የምንሰራው ነገር ሊኖር ይችላል። እንደ ሰለምቴ የአንቺን ፊሊንግ እንደ ነቢል እኔ ሌላ ሰለምቴዎች የሚገባናል አይደለ? ፔን ያለት ያ ፓሽን ከውስጥሽ የሚወጣ ቢኮዝ ያለፍሽው ነገር ሶ ዲፍረንት ነው። አይ አንደርስታንድ በጣም የወደድኩት ገና የልጅነትሽን ጊዜሽን ነው ለሃይማኖት የሰጠሽው። እኛ በስለን ሄደን አይተን ምናምን ላለነሰ የልጅነት ጣፋጭ ጊዜሽን ለሃይማኖትሽ መስጠትሽ በጣም ደስ የሚል ነገር ነው። ከዚህም በኋላ የምትኖሪ በዛ በመሆኑ ዲስፕሊን እንዲሆነ ቦታ መምረጥሽ ታምዛ ፕሮዳክት። ሁለተኛ ሰራውንዲንግሽ የነበሩ ሰዎች በጣም አሜዚንግ ናቸው። ኢቨን ፍሮም ዩኒቨርሲቲ ጀምሮ የገጠመችሽ የስራ ጓደኛ
የሆነ ሰው ቢነካ አሀ ብሎ መጠንከር የሚችልበትን ነው። የአንቺ ብትቀልጭም እዚህ ጋር የአንቺ ታሪካውን ቤተሰብ ቢሰማ ሀው ዴር ዩ ሊል ይችላል። የኔ ቤተሰብ ልጆች ፋሚሊ ቢሰሙ ላይክ ዋይ ሊል ይችላሉ። ግን ኦንሊ ትሩት ያለውን እውነት መፋቅ አንችልም። ሰው ይማርበታል። ዌን ዊ ጎ ፎርወርድ የምንራመደው በምን ጥንካሬ እንደሚሆን ማሳያ ይሆናል። እና በጣም ስትሮንግ ገና ብዙ ነገር ጠብቅብሻል። ብዙ ነገር አንደርስታንድ ብዙ ነገር አይ ነው። ግን በጣም ያለሽበትን ስታንድ ማክበርም መቀበልም የሁሉም ኃላፊነት ነው። ኢቨን የኛም ደግመን እንዲህ ነበርሽ ማለት መብት የለን። ከዝና ዩር ፉሊ ሙስሊም ውመን እና ዊክናት ሴይ ዩር ዲስ ዩር ዳት እንደዚህ ማለት አንችልም። ኢቨን ሰዎች ህይወትሽ ውስጥ የነበሩት የፈጣሪ ያለ ምክንያቶች ናቸው። if they didn't push you in a certain way certain ነገር ልትማሪያችም if they didn't trigger you የሆነ ቦታ ላይ ያንቻውን ቢውልድ የተደረገችው ማንነት አትመጣም። እና ለእነሱም ልናመሰግናቸው ይገባል። ለገፉ፣ ላባረሩ፣ ለሰደቡ፣ ላንቋሽ whatever they did እንዲህ ያደረጉት ነገር አንቺን ቢውልድ አፓርጎች እንድታዝኝ ኤምፓታይዝ ነው እኔ እንዳደረግ የረዳኝ አይድናት እንደዚህ ጥላቻ ወይ ለስደባቸው የሚል ነገር እየመጣብኝ አይደለም። ሞራላ how can I help them የሆነ የእስልምና የገባኝ የፈጣሪን ጣም ትንሽ ባቀምሳቸው እላለሁ። አላለ ዳት ቢዩቲ ኦፍ ኢስላም ትንሽ ቢቀምሱት እላለሁ። እና እንዳልሹ ቢገር ኮሚኒቲ መኖሩ እሰ ሃንዝ አፕ አንዳንዴ የማትጠብቂያቸው ነገሮች ከማትጠብቂ ቦታ ሰርፕራይሲንግሊ እኔ የሚወጡት ሌሎችን ቦታ ይሆናል። ከዚ እኔ ሰዎቹን አይደለም ማየው አዛዡን ነው ማየው። አዛዡ ማን የላካቸው ነው። የሆነ ነገር ሆነ ሲባል እደነቃለሁ። ፈጣሪ ላይ ከጆሮም ከዓይንም ይቀድማል የሚባለው በፊት አልቀደምም። እኔ ነበርኩ ማውቀው ለራሴ ስኖር እና እንደ ኤክስፒሪየንስ አይ ዲድ ኦል ማይሰልፍ ብዬ ታበይ ነበር። ፈጣሪም የለም ከሚሉት ማለም እንደ አጎትሽ ላይ ዩስ ቢ ላይክ ዳት ቱ ትቢቴ እንግዲህ ያበረደልኝ ምንድን ነው ከጆሮም ከዓይንም እንደሚያይ እንደሚሰማኝ ከቃላት ይፈጥናል። አፍተር አይ ቢኬም ሙስሊም ሰዎችን ይልካል። ልማር ብፈልግ ከሊንከን አንቺ እኔ ቤት በምክንያት ስትጠሪ አልመጣንም፣ አልተገናኘንም እንኳን ከቀናት በፊት እኔ ጋር ስኬጁል አድርገሻል ምናምን ልንገናኝ ግን አልቻልም። የፈጣሪ ቀን ግን ሲሆን እኔ ጀስት ለጌ ማን ነው የሚልክብኝ እስቲ እንተዋወቅ ብዬ ስል ቢዩቲፉል ስቶሪ የሆነች የላሉሃትን ፓርት እንድጠብቅ ያደርገኛል። የሆነች አላት ትቢቴም ካለች አሁንም ሪመምበር እንደዚህም ይታለፋል። አሁንም አስታውሺ ነው የሚያደርግ። የእስልምና አስታዋሽ አምላክ አለን እና አልሐምድሊላ በእንትን ያስታውሰናል። በመጽሐፉ፣ በህይወት፣ በሰዎች፣ በተፈጥሮ ሁሉ የሚያስታውስ ነው። አስታዋሻችን እንድንሆን ነው እና ለሌሎችም ሪማይንደር ኦል ዩ ስቶሪ እልክልሻለሁ። ሪከርድ ያደረኳቸውን ቁጭ አድርጊያቸው መጽሐፍ ላይ ጻፊያችን መጽሐፍ ስኪል ካለሽ አድቫይስ ማደርግሽ ነው እንደ እህትነት ጻፊ። እኔ መጽሐፍ እንትን የለኝም ይሄ አሞት የለኝም የማንበብ ነው እንጂ የመጽሐፍ አሞት የለኝም። ኢፍ ዩ ሃቭ ዳት ጊዜ ሲኖርሽ ከዛ ሬከርድ ያረግሽውን ራስሽን እየሰማሽ ጻፊያቸው። ኃይለኛ መጽሐፍ ይወጣዋል። ዶክተር ኢንክሉድ ማድረግ ያለብሽ የሌለብሽን በዛው ትማሪበታል። ከዛ ደግሞ በበለጠ ነገር ያው ሴቶች አለ የምጠሪው ዙሪያሽን እንዳለ ነው የምጠሪው አይደለ ኮንታክት ያረግሽን በሙሉ ውሎሽን የሚያዩ ሰዎች ከዚህም በኋላም ለምጠሪያቸው ማለት ነው የምጠሪበት ቴክኒክ ነው የሚሆነው። ከዚ ዩ ሃቭ አ ቢዩቲፉል ፍሎ ቴሊንግ ስቶሪ ታሪክ መንገድ ሳይሰለች እንደጣፈጠ 2 ሰዓት ሳናቀው 3 ሰዓት ቀኑ ሙሉ ኦልሞስት ወርኪንግ አወሬን ትናንትና እንዳለ ዩ ፔይንግ ፎር ኢት ባይ ዘ ዌይ ማለት ነው። መጽሐፉ ሲታተም የ2 ቀን ሂሳቤን ከአንቺ ነው ከመጽሐፉ በኋላ የምጠብቀው። የመጽሐፉ ታትሞ የ2 ቀን ፔይመንት ጠብቃለሁ። ግን ያ ቴሊንግ ስቶሪ ፍሎ አለሽ። አንዳንድ ሰው ለዛ ነው የሚባለው ዩ ጀስት ሃቭ ዳት ለዛ አለሽ የታሪክ የመንገር እና ዩዝ ኢት ያም የመጥሪያ ቴክኒክ ስለሆኑ ማለት ነው። ዳዕዋ በተለያየ መንገድ እንደሆነ ስለገባኝ ህይወት የሚማርክሻለ በስራው በመጮህ በእንደኔ በቁጣም like everyone got their own skill እና you have telling እንትንም ስላለሽ skill ሁለቱም ብትጠቀሚው እና write it down please። እና ሌላ መጽሐፍቶች እንጠብቃለን። ሌላ ደግሞ እኔ ለራሴ ገና ነኝ ብዬ የማስበውን ለአንቺ ደግሞ መመኝልሽ ምንድነው ያማረ ጀግና አንቺን ሊድ ማድረግ የሚችል ሙስሊም ወንድ እመኝልሻለሁ ከጎንሽ ላይክ ይህንን ስትራግልሽን ጆርኒሽን የሚያደክም ሳይሆን ከስቴፕ አፕ አድርጎ ከአንቺ ፊት ቀድሞ ሊያስኬድ እመኝልሻለሁ። ከባለፈው ኤክስፔሪንስሽ ቅድም እንደተናገርሽው እንኳን ከፊት ሊሄድ ቀርቶ ጭራሹን ፕሮብለም ማድረግ ያልሆኑ ከዛ እኔ ያሁን ኤክስፔሪንስ አላረኩትም፣ ግን ከቅድም ከነገርሽን ታሪክ አንጻር ጭራሽ ፕሮብለም ነው የመጣው። ቤተሰብሽ ማለት የሚያሳፍር ሳይሆን የሚያኮራ ይሻለ ብዬ ዱዓ አረግልሻለሁ። የራሱ አንድ ኢምፓክት ስላለው ለእናትሽ፣ ለቤተሰቦች፣ ለሁሉም አንቺ ማላመጣው ጀግና ወንድ አትርሺ። እኔ በጣም የወደድኩት ከታሪክሽ የዩኒቨርሲቲ ጀምሮ የነበረው ጓደኛሽ ሙስሊም ልጅ
እሱም ባታገኝ ኖር ያንን የእስልምና እውቀት እንዲህ ባይከትብሽ ኖር ይቺ እስልምና ቢፈልግ ካናዳ ይቅርብኝ ቢፈልግ ዘመዶቼ ይቅሩ ያስባላት ያንን እውነት የሰጠሽ ልጅ ነው። ያችን የእስልምና መጣፈጥን ያቀመሰሽ ልጅ ነው። እሱ በጣም ጀግና ነው። አሰ ሙስሊም ሂኒት በጣም የሚገባው ቢኮዝ ያቺ የወራትና የምናምን ጊዜ ብትሆን እንኳን የሰጠሻ ነገር ነው። እሱ የለም በህይወትሽ ወጥቶ ሄዷል ልበልሽ ድጋሚን ባታዪው አንቺ እስከሞት ድረስ ግን ሙስሊም ነኝ ብለሽ እንድትይዥ ያደረገች ያቺ እውቀቷ የከፈተልሽ ኢንላይትመንት ታውቂያለሽ። ኢንላይትን ስትሆኚ ዳር ኢንላይትመንት አንዳንዴ በድንጋጤ ይመጣል፣ አንዳንዴ በእውቀት። የእሱ እውቀት የመገባች ሲሪንጅ ናት። ጣብ ስላደረገት ለምን አለም አይቀርም አልሽ፣ ለምን ቤተሰብ አይቀር። ለእሱ በጣም በጣም ነው ክላፕ ማድረግ ፈልጎ። ሌሎቹ ኢንቮልቭ ያደረጉ ሰዎች ካውንትለስ አይ ዶንት ኖ። ስለዚህ 2 ቀን እኔ ብዙ ነገር ተምሬያለሁ። በጣም የሚጣፍጥ አንደበትሽ መሀል ያለሽ ቅንነት ደግሞ ሌላ ሌቭል ነው። አንቺ ራስሽ እንደ ሂውመን ቢንግ you have a pure heart ስላለሽ ያንን ነገር እንዳለ እንዲህ አሁን ዘርግፎ የሚናገር ማናል ትዕቢቱ ምናምን ይጎትተዋል አይደል? ሰው ጋር ከሚደርስ ይልቅ ጉራው ዝናውን ምናምን ስሙን ለመጻፍ የሚቅጨለጨል ምናምን ሰው አይጠፋም። አንቺ ጋር ላይ ማመስገን የምፈልገው ንጹህ ልብሽን እዚህ ፑር አድርገሽልን ስለመጣሽ የዩር አይነስንስ በጣም ነው የምናመሰግነው። እሷም ካስተመር መጡባት። እሺ እና እያንዳንዱን ነገር ብዙ ነገር ነው የተማርኩት። እኔ ደግሞ ስሰማ እንደዚህ እንደ መጽሐፍ ነው የምቆጥረው። አሁን አው ሪመምበር ሄር ረጅም ጊዜ እና የሚገርም ህይወት ሊሰጠሽ እናመሰግናለን። የዛሬው ያክስቷ ያላችሁትን ታሪክ እኔ አክስቷን አልያዝኳትም። አም ሶሪ ትናንትና ማክስቷ ስትሉ እኔ አሁን ማክስቷን አላስታውሳትም። ከታሪኩ የማስታውሳቸው ሰዎች ግን የእሷ ጀግንነት፣ የሙስሊሟ የፈዳቺ ቤቷ የወሰደቻትን ልጅ ያሰለማትን ጓደኛዋን የመለሰቻትን እናቷን የወላጅ እናቷን ምናምን እንደሚሞሪ አክስቷን አልያዝኳትም። አም ሶሪ ትድሰፖንቹ ይቅርታ አድርጉልኝ። ከታሪክ ውስጥ ሳስታውሳት ሪዩን አክስትሽን አላስታውሳቸውም። እንደ እናትሽ መቁጠርሽ አንቺ ቅንነት አስታውሳለሁ። ዩርማም ይህን ደግሞ ጓደኛሽን 2-3 ጓደኞችሽን ላይክ እንደ ሜሞሪ ይዣቸዋለሁ እና ሳስታውሳቸው ያንን ነው። እና ኪፕራው በርቺ። አይኖ ፕላትፎርሙ ላይ እንገናኛለን። በተለያየ ስራም እንደምትሰሪ ነግረሽናል ትናንትና። ብዙ ሰፖርት ሊያስፈልግሽ ይችላል። ታፕታፕ ሼር ኮፒ ሊንክ ሰዎች ጋር እንዲያደርሱልሽ አድቨርታይዝ እንድናደረግ ምናምን እንሞክራለን። ዋናው ነገር ፕሮሞሽን ነው እና ፕሮሞሽኑ ደግሞ አሰ ፋሚሊ የእኛ ዲዩቲም ነው ኃላፊነትም ነው። ላኪልን፣ ሼር አድርግልን። እኛም ሼር ኮፒ ሊንክ እለቃላሻቸውን ነገር ቪዲዮዎችን እዚህ ጋር ያሉት ሰዎች ሰፖርት ያደረጉሻል። ቢካዝ አሰ ቢዝነስ ውመንም ስራ ነው። እኔ ጋር ቀልድ የለም። መማር ነው፣ ቀልድ የለም። እኔ ጋር ፋሚሊ ነው። ሁሉም ቀልቡ ቦታ አለው። ስገለፍት ስንስቅም ሲሪየስሊም ደግሞ ኢፍ ዩ ኤምፓወር ውመን ኔክስት የምታሳድጋቸው ልጆች በእስልምና ውስጥ የታነጹ እንጂ የሌላ እንትን ያሉ ስለማይሆኑ ዊ ሂር ፎር ዩ አስ አ ፋሚሊ። ከሁሉ ነገር በላይ ግን ስቲክ ያሹን ጃልሳትን ያላህን ፍቅር ልክ ሲለቁብኝ ነው እየሰማሁ ታሪክ ለውጣለሁ። እዳዝ ማተር የምድር ፈተና ነው። እዳዝ ማተር የመከራ አለ። እዳዝ ማተር የቺ ላይ ያለባት ዋናዋን ቼን ከታሪክም ሽፍት ሲያደርጉብኝ አይ ጀስት ዶንት ላይክ ኢት። ግን ዩ ስቲል ጋት ዳት ፍሎ እና ቺሉዝ ያችን ጣፋጯን እስቲ ሊዛና ላይ ማድረግ ያለብን ቁጥራችን እስከምናየው ኪፕ ኢት አፕ። እሷ ላይ በርቺልኝ። እኛንም ብዙ ታስተምሪናለሽ። 5 year of experience እያንዳንዱ ቀን ጨመር ብዙ ይወጣዋል እና ገና ብዙ እንማራለን ነው አንትል ዊጋዳት ያ ቦንዳችን አንቺ ላላህ ብለሽ መጥሽ እኔም ላላህ ብለን የተያያዝነው ነው። ቼኑ እየሰፋ ቢገር ኮሚኒቲ እኔን አትውደጂኝ፣ መጥፎ ባህሪ ይኖረኝ፣ አንቺም እንደዛ። ዋናው ነገር ምንድን ነው? ያችን ያለህን መንገድ እስካለቀቅሽ ድረስ እኔም አምስትል ውጁ ማለት ነው፣ ከጎንሽ ነኝ ኤኒ ታይም ማለት ነው። ወን ዩ ኒድ ሚ ለአላህ ብለው የተዋደዱ ስለሚበልጥ እንገናኛለን ማለት ነው። ሁላችሁም እንደዛ። እኔ ካፈነገጥኩ ከዛ መንገድ ላይ አመ ሄተር ላይ ከዛ መንገዳችን ላይ ሁላችንም ያችን ቼን አትልቀቁብኝ። ያችን ቼን እስከተያያዝን ድረስ we got everything, we'll be fine። ምንም አንሆንም። don't worry። እዚህ ምድር ላይ ኤክስፓየር ለሚያደርግ ስጋና ወርቅ ጨርቅ ምናምን ብዙም አናደርግም። because we gonna see each other በጀነት እንገናኛለን። ቀጠሮ አለን እየተባባልን you guys እዚህ ጋር እንዳከም መቼማ እቺ ለምታልቅ ጋብቻ ህይወት ኑሮ እንጀራ ምናምን እሱ እኮ ላይክ ማሳያ ነው፣ ፈጣሪያችን የምናሳይበት ነው። ሶ ለቀጠሯችሁ አክብሩ። እውነት የተዋደድን ከሆነ ቀጠሯ አከብሩ። ግን
ውበቱን ሂጃብ እያየነው ነው እና ዩስትል ቢርፉል ሂጃብ ውበት እና በርቺልኝታችን ሰፖርት እናደርጋለን። ጥያቄ ካላችሁ 4 ሰዎች አንዳንድ ቁጥር ጻፉልኝና ለእሷ ማቅረብ እፈልጋለሁ። ጥያቄ አለኝ። በጣም ኢምፖርታንት ኩዌሽን ጋብቻ ምናምን ከምትሉት ናንሰንስ ውጭ ጥያቄ ያለ ሰው 4 ሰው እንቀበልና ስራ ሰዓት ነው እንቀጥላለን። ኦኬ ጥያቄ ያለው 4 ሰው አንድ ቁጥር ይጻፍ አስገቡልን። አንዳንድ ያደረጋቸው ከምታስገቢ አዲስ እኔ ምንድነው ልል የምፈልገው መጨረሻ ላይ ጥያቄ ያላችሁ ሰዎች ነው እዚህ ብቻ ላይም ሳይሆን ኤኒታይም እኛም ላይ ስንገባ ገብታችሁ መጠየቅ ትችላላችሁ። ስፔሻሊ ወጣቶች ምንም አይነት ጥያቄ መጠየቅ ትችላላችሁ። እኔ ከኤክስፔሪንሴ ከማውቀው ነገር አንጻር ሁሉም ነገር ለመመለስ ፈቃደኛ ነኝ። ኢንሻላህ ሰው የሚጠቀምበት ከሆነ ማለት ነው። ሁለተኛ ነገር ደግሞ ለሌላ ወጣት የሆናችሁ ወደ እስልምና እየመጣችሁ ላላችሁ ሰዎች አሁን እኔ ስቶሪ ስነግር ያው መንገር የምችለውን ያህል ነው ከበር እያደረኩኝ ያለፍኩት እና አንዳንዴ ህይወታችሁ ውስጥ ምናለ መሰላችሁ ልጅ ከመሆንና ካለማስተዋል እኛ የምናጠፋቸው ጥፋቶች አሉና እነዛ ጥፋቶች ደግሞ እኛን መልሰው ዋጋ ያስከፍሉናል። እና አንዳንዴ ይህንን የምላችሁ ለምንድነው ምን ብዬ አስባለሁ እኔ በሄድኩበት መንገድ ሜቢ ፋሚሊዎችን ያስቀየምኳቸው ስቲል ሀቅ ላይ በሆንም እኔ ፋሚሊዎችን ያስቀየምኳቸው ነገር ሊኖር ይችላል ብዬ የማስባቸው ነገሮች አሉ። ግልጽ አለመሆን፣ ነገሮችን አለመናገር፣ ከሌላ አካል ሲሰሙት ምን ሲሉ ላይ ከእነሱ ያሰቡላችሁ ነገር አለ፣ ራሳችሁ ለራሳችሁ የምታስቡት ነገር አለ ምናምና አክቹዋሊ ያ ነገር እነሱ ስሜታቸውን የሚጎዳ ነገር ነው። አሁን ለምሳሌ ቪዛይን ካንስል ሳደርግ ኦፍኮርስ እኔ ያደረኩበት የራሴ ሪዝን ቢኖርም እነሱን የሚጎዳቸው ነገር አለ ኦፍኮርስ አለ። ቢካዝ ላይክ ብዙ ብር አውጥተውበታል፣ ብዙ ዓመት የጠበቁት ነገር ነው፣ ብዙ ነገር ሂደውበታል እና ጥፋት ነው ከእነሱ ሳይድ ስናየው እና አንዳንዴ ልጅ በመሆን ምክንያት የምናጠፋቸው ጥፋቶች ሊኖሩ ይችላሉ እና ያማከርን እያስተዋለን ከሰዎች ጋር እየተመካከርን ምን እያለን የምናደርገው ነገር መልካም ነው ለማለት እወዳለሁ። ሌላ ከዛ በተረፈ ጥያቄ ያላችሁ ማውራት የምትፈልጉ ስራሽን አስታወቂ ምናምን እያላችሁ ያላችሁ ሰዎች ምናምን ስራዬን የራሴ እንትን ላይ አስተዋውቃለሁ፣ ላይ እገባለሁ፣ ቪዲዮ ለቃለሁ ከዚህ በኋላ እና እዛ ላይ እያያችሁ ሰፖርት ማለት ትችላላችሁ፣ እቃዎችን መግዛት ትችላላችሁ። ጋርም በተገ ጥያቄ ውስጥ ኤቭሪ አዘር ዴይ ላይ ስለምገባ እኔም እዛ ላይ ላይክ ማውራት እንችላለን፣ መወያየት እንችላለን። ያላችሁ ጥያቄ ምንም አይነት ነገር ቢኖር ማውራት እንችላለን። ኢንሻላህ ጥያቄ ያላችሁ ሰዎች ደግሞ አዲ ሰላም አለይኩም። ዋሊኩም ሰላም ወራህመቱላሂ ወበረካቱ። ሁላችሁንም ጀማውን በሙሉ ሰላም አለይኩም። በመጀመሪያ ስለተቀላቀልሽን በጣም ደስ ብሎኛል። ማሻአላህ በጣም ጀግና ልጅ ነሽ። ማለት በጣም ያየሁት አንቺ ላይ አስተዋይነትሽን፣ አርቆ አሳቢነትሽን፣ ለቤተሰቦች ያለሽ ፍቅር፣ ጨዋነትሽን ነው በጣም ያየሁት ከጆርኒሽ ማለት ነው። እኔ ጥያቄ ትናንትና ምናልሽ ሙስሊሞች ይህን ታሪክ እንዴት እስካሁን ድረስ አልነገሩኝም ስለ እስልምና በጣም ተቀይሜያቸው ነበር ብለሽ ነበር እና እስኪ ከሰለምሽ በኋላ አንቺ ምን እያደረግሽ ነው? ማለት በእኛ ቦታ ሆነሽ ደግሞ አሁን እንዴት ለሰዎች እየተናገርሽ ነው ወይስ ያው ምን አይነት ስሜት ላይ ነሽ? ያንን እስኪ እኛን የወቀሽብን ቦታ ነሽ ያለሽው ወይስ አንቺም ተወቃሽ ሆነሻል ከኛ እኩል? እቺ ማወቅ ፈልጌ ነው። ሲሃኒ ሽክረን በጣም አመሰግናለሁ። እና የጠየቅሽው ጥያቄ አሪፍ ጥያቄ ነው በነገራችን ላይ እና አሁን አንቺ ምን እያደረግሽ ነው ለምትይው ያው የሰለምኩበት ሰዓት አካባቢ ላይ አሁን ላይክ አይ ሚን ሰለሜ ስፔሻሊ ግቢ ጌቱ ምናምን ካልኩኝ በኋላ የዛኔ በነገራችን ላይ ገና በጣም ትኩስ ሀይል ላይ ምናምን ስለሆነን እኛም ይሄ ትኩስ እውቀት ላይ ስቶኛ ያለው ጊዜ ያለ አይደለም እና ሰው አክቹዋሊ ሰው እኔ ሂጂ ራሴ ኢኒሼት አድርጊ ኮንቨርሴሽኑን አላወራም ነበረ። ግን ሰው መቶ ከጠየቀኝ ላይክ እስከ መጨረሻዋ ጉዞ ድረስ ነበር የሚሄደው ከሰው ጋር እስከ መጨረሻዋ ጉዞ ነገር ስልሽ ኦልሬዲ እኔ የመጣሁበት ባክግራውንድ እውቀት ስለነበረኝ አሁን ደግሞ ያለሁበት ቦታ ላይም አልሐምዱሊላህ ማለት አጥጋቢ ባይሆንም የተወሰነ ያህል እውቀት ይዤ ስለሆነ የገባሁት ከሰዎች ጋር ይሄ በደንብ ኮንቨርሴት የማድረግ እና መጨረሻ ላይ አክሴፕት ባያደረጉትም አይዲያውን ዊን አድርጌ መነሳት እድሎች በጣም ብዙ ጊዜ አግኝቻለሁ። አሁን ላይ ባለሁበት ሁኔታ ደግሞ ማለት ሰው እንደዚህ ለመናገር ምናምን ራሴ ምናምን ተነስቼ ምናምን አልሄድም።
ግን ሀቅ ምናንች ነገር የሚኖር ኢቨን እኔ ደቤስት አይነት ሲቹዌሽን ላይ ሁኜ እስልምናን ሪፕሬዘንት በማላደርግባቸው ሰዓቶች ራሱ ይህ ከእስልምና ወይ ኦፍ ላይፍ ነው ብለናል ከዚህ በፊትም ስናወራ እና እናገናኝ ካለ ሁሉንም ነገር ከእስልምና ጋር ማገናኘት እንችላለን እና በተቻለኛ አቅም ለሰው ይሄ ኖርማሊ ዴይሊ ላይፋችን ከሆኑ ነገሮች ጋር አያይዤ ስለ እስልምና ለመናገር ሞክራለሁ። በጣም ብዙ ጊዜ ማለት እንኳን አይደለም ይሄ አሁን ባለሁበት ኢቭን ሂጃብ ምናምን ራሱ ይሁን በማላረግበት ጊዜ ሁሌ ነው የምለው ላይክ ሰው ሲጠይቀኝ ምናምን ስሜ ሰብቶ ሩት ምናምን ሲል የመጀመሪያ ነገር ባይዘዌ ሙስሊም ነኝ እኔ ነው የምለው እና ሰው ኮሽን እንዲያደርገኝ ይፈልጋለሁ። ከዛ ተነስቶ ቃላት እና ያንን የማደርግበት አንድ ምክንያት ምንድን ነበር? ሰው ሩት እንደሆነ ስሜ ሲያውቅ ከዛ ደግሞ ሂጃብ እንዳላረግኩኝ ሳይ ትሪገርድ ስለሚሆን ጥያቄ ለመጠየቅ ኦን ፐርፐስ ላይክ መጀመሪያ የምናገረው ሙስሊም መሆኔ ነው። ቢካዝ ጥያቄ እንዲጠይቁኝ ስለምፈልግ እና ሶ ዛት አይ ካን ጌት ቻንስ ለመናገር ለማውራት ያንን ነገር ይሄ ኤክስፕሌን ለማድረግ እና አይታችሁ ከሆነ ቲክቶክ ላይ ሆነ ኢንስታግራም ላይ ምናምን ስሜ ስቲል ሩት በሚለውን የቀጠለው የቀጠለው እና ስሜን ያልቀየርኩበትን ምክንያት ኦን ፐርፐዝ ነው ሲጀመር። ቢካዝ ስሜን ሳይ ሰው ኦልሬዲ የሰለምኩ ሰው እንደሆንኩ ይገባል እና ጥያቄ ሲጠይቀኝ ያንን ነገር ተንተርሼ ወደዚህ ኮንቨርሴሽን መግባት ነው የምፈልገው እና የሚገባኝን ያህል አላረግም። ኦፍኮርስ ግን በተቻለኝ አቅም ከየሰው የህይወት ዴይሊ ኢንተራክሽን ጋር በመንተራስ እና ከኔ ጋር በሚመጡ ጥያቄዎች ላይ በመንተራስ ላይክ ለመናገር ሞክራለሁ። ስለስለመና ግን ኦፍኮርስ በቂ ነው ብዬ አላስብም። እሺ ቀጣይ ቴንክ ዩ አመሰግናለሁ። አድዬ በቃ አውሩትኝ። እኔ ዛሬ ስራ የለም ወይ ለምትሉ፣ አዎ ስራ አለ። እናንተ ግን ኦርደር እያደረጋችሁም አይደለም። ዋትሳፕም ቴሌግራም የምትገቡት ነገር እናቁማቸዋል። የምታዩቸውን አሪፍ ሂጃቦች፣ ጅልባቦች ምናምን ላይ ዩር ናት ኢቨን ኦርደሪንግ። እሱን መሪየም ቀጥ ሰላም አለይኩም ኡስታዝ መጥተዋል። ኡስታዝንም ጥያቄ ይኖራቸዋል። እናስገባቸው። አስተዋውቅሽ ኡስታዝ ወዳቸው ኡስታዝ አሉና እናስታውቅሽ። ወአለይኩም አሰላም። እኔ እንኳ ጥያቄ አይደለም ያለኝ፣ እኔም እናንተ ስታወሩ በጣም እንትን ስላልኩ ነው። ከዚህ በፊት ብዙ ጊዜ አዲስ እንትን ብዬሽ ነበር፣ እየጻፍኩልሽ ነበረ። እኔም ሰለምቴ ነኝ። እኔ 2 ዓመት አልፎኛል። የእኔ ደግሞ እስልምናን ያገኘሁበት መንገድ ትንሽ ከእናንተ ለየት ይላል። እኔ በትምህርትም በምንም በሁሉም ነገር ከእናንተ የተሻልኩ አይደለሁም። ግን አላህ ሲፈልገኝ ከየት እንዳነሳኝ የሚገርም ስለሆነ አትነካኪ፣ እንከባበር። እንደሱ ያጃት እንከባበር። ይዘሻት ለብቻዋ እናጣጥማት፣ አታበላሻት። የመሪየምን ታሪክ አላህ ፕሊዝ አታበላሹብኝ። በኋላም ብትፈልጊ ነገ ብትፈልጊ ያለው ፕሊዝ ያዥልኝ። ማውራት ትችላለሁ። ቆይኝና ግን ለእሷ ያለሽን ጥያቄ ካለሽ ለእሷ አክብሮት የሚሆን ምንም ካለሽ ደስታ ነው ያለኝ። እኔ መቤቶች፣ የኔ ቆንጆች ደስታ ነው ያለኝ። ሌላ ምንም የለኝም። እውነት የኔ ልጆች፣ የኔ ትንሾች ደስ ነው ያለኝ። ምንም ሌላ ነገር የለኝ። የራሴን ነገር ነግሬያችሁ፣ ምናልባት እዚህ ውስጥ ደግሞ ሌሎች ሰዎች ሊኖሩ ስለሚችሉ የሚነካ ሰው ካለ ምናልባት በእኔ አንድ ሰው እርግጥ እኔ ቤቴን እየከፈትኩ በትንሿ ቤቴ ምስጋናና ምስክርነት ሰጣለሁ። ሌላ በእውቀቴ ሳይሆን በተደረገልኝ ነገር። ግን አሁን ይሄን እድል ስላገኘሁ በጣም ደስ ስላለኝ ነው። ልጆች ናቸው ከታች እንዲያውም እኔም ስል አንቺን በምትይ ሰዓት እንትን ያሉኝ እንጂ ቆይቻለሁ። ከወር ከምናምን በፊት ነው እንደዚህ እየጻፍኩላት የነበረው። ግን ያው ቢዚም ስለምትሆን ነው እንትን ያላልኩት። ግን በጣም ደስተኛ ነኝ አልሐምዱሊላህ። መሪየም እኔ ጋ ነው እየጻፍሽልኝ የነበረው? ኖ አዲስ ጋ ነው። ማሻአላ ኔት ማሻአላ። አላህ እንኳንም ወደ ቀጥተኛው መንገድ መራሽ፣ እንኳንም አላህ ወደ ቤት አመጣሽ እና ኢንሻአላ መስማት ግን እንፈልጋለን። አዲስ ያው አደራ እኔ አትነካኩብኝ። ዋና እንጆይ ይወላል። አሰላሙ አለይኩም ኡስታዝላ። ወአለይኩም ሰላም። አዲስ ነሽ? ቃጠሮ ያዥ። ለዚህ ልጃችን ደግሞ
ቃጥሎ ያጅልጃችን ደግሞ በጣም ታቋቋለች ደግሞ ስለ መርየም ስትነሳ እናታችን ረዲየላሁ ዐንሃ ስለ እሷ አሁን እንግዲህ ቃጥሎ ያጂ ልጄዋ በጣም ነው ደስ የምትይው። አላህ ይጠብቅልኝ፣ አላህ ከመጥፎ ይጠብቅሽ። ውድድ ነው የምናደርግሽ። ዩ አር ሶ ስዊት ዩ አር ሶ ላይት ሜይ አላህ ስብሓነሁ ወተዓላ ፕሮቴክት ዩ ፍሮም ዴቪል ማንካይንድ ኤንድ ኢቪል ማንካይንድ ሜይ አላህ ስብሓነሁ ወተዓላ ሁሉንም ያጋራልሽ። እኔ በጣም ነው በቃ ቁጭ ብዬ ነው የማዳመጠው። አዲስ እኔ አገር ቤት ነው ያለሁት፣ ካናዳ ያለሁም አገር ቤት ገባሁ። ዋው አገር ቤት ነው ያለሁት። አገር ቤት ነው ያለሁት። እና ነቢል መጣ፣ ልጄ ደግሞ ነቢል ደግሞ መጣ። አንተ እዛ ቁጭ ብላችሁ ማሻአላህ ስታወሩ በጣም ነው ደስ የምሉት። ወላሂ አላህ ይጠብቃችሁ። እኔ ምንም ቃላት ያጥረኛል በስጁዴ ላይ ወላሂ አላህ ሻሂዴ ነው። ሰላተን ሌይል ስሰግድም አላህ ይቀበለን ዱዓችንን። አላህ ከመጥፎቹ ይጠብቋችሁ። አላህ ያጠንክራችሁ። አላህ ስብሓነ ወተዓላ የነገ ቀን ከእናታችን ከዲጃና ኡመና አይሻ ዘንድ ሆናችሁ ቢኢዝኒላሂ ተዓላ በእዝነቱ በረሕመቱ ቁጭ ብላችሁ እዛ አልጋ ላይ የምንወያይ አላህ ያድርገን። በዚች ምድር ላይ ግን ክፉ እንዳይነካችሁ። አይኖ ብዙ መጠባት አለ፣ መጠብ ያኔ ብዙ ችግሮች አለ። ያ ችግር እናንተን ያጠንክራችኋል። እናንተም ጠንካራ ናችሁ። ወላሂ ያላችሁ ኢማን ያላችሁ ፓወር እኛ ሙስሊም ሆነን የተወለድን እንኳን የለንም። ቱ ቢ ኦነስት ምን ይላሉ ነቢያችን ሰለላሁ ዐለይሂ ወሰለም? መን ለም የሽኩር ናሰ ላ የሽኩሩላህ። በጣም ነው የማመሰግናችሁ ከልቤ። ዘውትር የኔ ድዋ እንዳይለያችሁ። እናንተም በርቱ። ፊውቸርስ ሄድ ኦፍ ዩ ብሊቭ እንዲህ ይታየኛል። እና ከእኛ የምንፈለግ ነገር ዱዓ ብቻ ነን። እንግዲህ እኛ ደግሞ የአላህ ባሪያ ምስኪን ነን፣ ድሃ ነን። ግን በኢማናችን ከአላህ ጋር ሙእምን አልሙእሚኑ ቀዊ ኸይሩ ምን አልሙእሚኑ ደዒፍ አሉ ነቢያችን ሰለላሁ ዐለይሂ ወሰለም። እኛ ከአላህ ስብሓነሁ ወተዓላ ብርታት የሙእምኑ መሳሪያ ዱዓ ነውና ዱዓችሁ እንዳይለያችሁ። በምትሄዱበት ያያችሁ ይፍራችሁ፣ አቦ ያያችሁ ይውደዳችሁ። በሄዳችሁበት መራቃችሁ ይጣፍጥ። ሲያያችሁ የሰው ልብ የምትሰርቁ አላህ ያድርጋችሁ። ነጭ የለበሰውን አባት ጥቁር የለበሰችውን እናት በርቱ። እኔ ብቻ ለማለት ነው እና ጥያቄ እንኳን የለኝም። ራሴ እኔ ምን ሰራሁኝ? እንደ አንድ ሙስሊም እንደ አንድ አባትስ ምን አደረግኩኝ? እንደ ኡስታድስ እዚች ምድር ላይ ጥዬ አላሁመ ረሒም የሚሉ ነገር ጥዬ ሄጃለሁ ወይ? ፊት ለፊቴ ሳልሞትስ ያች ጨለማ መቃብሬን የምታበራልኝ ቀድማኝ የምትቀመጥ አለኝ ወይ? መጀመሪያው እኮ እሷ አኽላቅ ነው፣ ሑስነል ኹሉቅ ነው። ያቺ ሑስነል ኹሉቅ እናንተ አላህ ሰጣችሁ። ሑስነል ኹሉቅ አላችሁ። ጉድ ኮንዳክት ኪፕ ኢት አፕ ፕሊዝ። እና አላህ ውድድ ያርጋችሁ። የሰውን እንዳሊዝ እንግዲህ ቁስ ብዬ ከታች አዳምጣለሁ። እኔ ውዴታዬና ፍቅሬን ለማሳየት ነው። በቃ እናንተ እኮ ከኛ ትሻላላችሁ። በዱዓ እንዳትረሱ። አላህ ስብሓነሁ ወተዓላ እስቲቃማ እንድሰጠን መጨረሻችንን እንዲያሳምርልን ያቺ ነቢያችን ያሉት ሰለላሁ ዐለይሂ ወሰለም ስጁድ ላይ ሱብሓነ ረቢየል አዕላ ወቢሐምዲ ከተባለ በኋላ ምንድነው ዱዓ የምናደርገው? ለእናትና ለአባታችን እስቲቃማ እንዲሰጣቸው ረቢ እግፊር ሊ ወሊዋሊደየ ወርሐምሁማ ከማ ረቢያኒ ሰጊራ ካለም በኋላ ምንድን ነው የምለው? ያ ሙቀሊበል ቁሉብ ሰብት ቀልቢ ዐላ ዲኒክ አላሁመ እርዙቅኒ ሑስነል ኺታም። መጨረሻችን አላህ ያሳምርልን። እችን ዱንያ ጥሩ ሰርቶ ኸይራን ወስዶ የምጠቀምበት ሰው አላህ ያድርገን። እኔ በቃ አይዶን ነው እኔ በቃ ደስ ላይ ነው የገባሁት። እንኳን ጥያቄ ሳይሆን ብቻ አላህ ይጠብቃችሁ። ደግሞ ማሻአላህ ተባረከላህ ታምራላችሁ። ወፎች ናችሁ፣ ወፍ የጀነት ወፎች ትመስላላችሁ። አላህ ይጠብቃችሁ። ሰውኝ ሰላም አለይኩም። ብዙ አልናገር እኛ እንግዲህ የድሬዳዋ ሰው ብዙ እንነጋገራለን። አላህ ጥበቅ ያርጋችሁ። ሐባይቢ አላህ ይወደዳችሁ። ለነቢል ቅድም ያልከው ኡስታድህ ያንን የሰየመ አሳከኝ። አንደኛ ስቃለ፣ ሁለተኛ ደግሞ
ኡስታድ በጣም ክሌቨር ነው ወላሂ። ከሀምዛ ከአሊፍ ወደ ኑን የቀየረው አሊፍ ራሷ ትርጉም አለት። ኑን ወልቀለም ወማ የስጡሩን ዜዝ ቢሃይንድ ውዝደም። ያንን ለምን አልጠየቅኩም እኔ ለአንተ ጥያቄ ነቢል ለምን ነቢል እንዳለ ነው። ዜዝ ቢሃይንድ ውዝደም። አላህ ይጠብቅልኝ ልጄዋ፣ ውድድ ነው ማድረግህ። ኢንሻአላህ ወደዛ እመጣለሁ እንዳልኩ አሁን ያለሁት ድሬዳዋ ነው። ስንመጣ እንገናኛለን ሐቢቢ። እሺ ለሌሎች እድል ልስጥ። ጀዛኩም ላሁ ኸይር። አዲስዬ ውድድ ነው ማድረግሽ የኔ ልጅ፣ የኔ ቆንጆ፣ የኔ አበባ። ዛሬ ደግሞ ሌላ ልጅ አገኘሁኝ። የኔ ትንሿ አያት ምን መሆንላት። አብሽር የኔ ልጅ፣ የኔ ቆንጆ፣ የኔ አበባ፣ ስዊት ሃርት። ረሕማን ይጠብቅልሽ፣ ይጠብቅሽ ከመጥፎ። እንዳው አላህ ስብሓነሁ ወተዓላ ምኞትሽን ያሳካልሽ ሁለታችሁ። ወላ ሁላችሁ አይ ነው ዮር ዲም ቱ ቢ ሰምበዲ ፎሎ እንዳደረጋችሁ ጀዛኩም ላሁ ኸይር። ይህን ካልኩ ይበቃኛል። እንግዲህ ለሌላ እድል ስጥ። ስለወደድኳቸው ነው ወላሂ። አላሁ አክበር፣ አላሁ አክበር። ማሻአላህ ወላሂ። ሰላሙ አሌይኩም። ቀስ ብዬ ልውረድ ኢንሻአላህ። ነቢልዬ ቀጥል። ኡስታዚና በጣም ነው የምወደው። እኛም በጣም ነው የምናከብሮት። አላህ ይጠብቅልን ኡስታዝ። ቀስ ብለው የርፋኒ በዛ ላይ ክሬዝማ እንደዚህ አይነት ግርማ ሞገስ እስልምና ውስጥ በጣም የሚገራርሙ አባቶችን አግኝቻለሁ እና አልሐምዱሊላህ። ነቢሎ ቀጥል። ኦኬ ሰላም አለይኩም ወረሕመቱላሂ ወበረካቱ። كيف حالكم؟ أنا بخير. كيف أنتم؟ እሺ ሩይ ማሻአላህ ወላሂ በጣም ደስ ብሎኛል። አላህ ሱብሓነሁ ወተዓላ ቀጥተኛ ተመራሽ በጣም ደስ ብሎናል። አልሐምዱሊላህ። እንዲሁም ለአዲስም እየጻፍኩላት ነበረ እኔና አንቺን የሆነ ትንሽ የሚያመሳስለን ነገር ፈርስት ያው ሁለታችንም አምስት ዓመት ከሰለምን ማሻአላህ ነው። እንደዚህ ያሳለፍነው ቻሌንጆች ምናምን ነገራቶች አሉ። ከቻሌንጆቹ ጋርም ያው ተጋርተሽኛል። ምክንያቱም እኛ ሰለምቴዎች ላይ የሚደርሰውን ቻሌንጆች ያው ሁላችንም ራሳችን የምንለው መቅረፍ የምንችለው ማለት ነው። ምክንያቱም አላህ ሱብሓነሁ ወተዓላ ሰየጅዐሉ ላሁ በዐደ ዑስሪ ዩስራ ብሏል። ከችግር በኋላ ምቾት እንዳለ አላህ ነግሮናል። ምክንያቱም ስንቱ አፍያን የሚለምን አለ፣ ስንቱ አፍያን ያጣ አለ። በየሆስፒታሉ ብንሄድ አሁን ላይ አፍያን ያጣ አለ። ያው አንቺ አላህ ሱብሓነሁ ወተዓላ ስላግራራልሽ ነው እዚህ ጋር ቁጭ ብለሽ የሆነ የምትሰጪውን ነገር እየሸጥሽ ያለሽው። ትናንት እንደተናገርሽው ከሆነ ለማመስገን እንደሞከርሽው ከሆነ ባለቤቱንም አመስግነሻል ትናንት ስልሽ የሆነ በቃ አላህ የሆነ መንገድን ይከፍትልሻል። በምን በኩል እንደሚከፍትልሽ አታውቂም። በምን በኩል ሪዝቅሽን እንደሚከፍትልሽ አታውቂም። አልሐምዱሊላህ እኔ በሰለምቴዎች ቀናለሁ። ሰለምቴ ሆኜ በሰለምቴዎች ቀናለሁ። አላህ ይጠብቅሽ። አላህ እንግዲህ ያው ለአንቺ የመራውን እምነት ለአንቺም ለእኔም ለአዲስም ቤተሰቦች እንዲሁም ለሁሉም ላልሰለሙልን ቤተሰቦች አላህ ሱብሓነሁ ወተዓላ ሂዳያውን ይወፍቅልን። የሂዳያውን ሰበብ እኛውኑ ልጆቻቸውን ያድርገን እላለው። ማሻአላህ ብያለው። ጥያቄዎች ነበረኝ ልጠይቅሽ መሰለኝ። እስኪ ማለት አሁን ላይ እንትን ቻሌንጅ የሚያደርግሽ ነገር ምናምን ነገር አለ ወይስ የለም ነው? ቻሌንጅ የሚያደርጉሽ ነገር ምክንያቱም እኛ እህት ወንድሞችሽ ነን ጋር ጀስት ቻሌንጅ የሚያደርጉሽ ነገራቶች አሉ? ሽክረን በጣም ነቢል እና ማሻአላ አላወኩም ነበር ሱ ሰለንቴ እንደሆነ አላወኩም ነበር እና ማሻአላ በጣም ደስ ብሎኛል ይህንን በመስማቴ። ወደ ጥያቄ ስገባ ቻሌንጅ የሚያደርግሽ ነገር ያልከው አሁን ላይ አልሐምዱሊላህ ብዙም ቻሌንጅ የሚያደርገኝ ነገር የለም። ግን ቅድም እንደነገርኳችሁ ነው። አሁን ለምሳሌ ይህ የሙስሊም ኮሚኒቲ ጋር መራራቅ እና ይሄ ሰፖርት ሲስተም አለማግኘት ምናምን አይ ቲንክ እኔ ሶፋር ካለኝ ጆርኒ ይሄ ከቤተሰብ ምናምን ከሚመጣው ፕሬሸር ምናምን ውጪ በራሴ ስንፍና ምክንያት እና ይሄ ያለሁበትን ኢንቫይሮንመንት ባለማስተካከል ምክንያት አክቹዋሊ ማስተካከል አለመፈለጌ ብቻ ሳይሆን
ያ እንትን የለኝም፣ ይሄ ያ ፕሪቪሌጅ አልነበረኝም እና በሱ ምክንያት ብዙ ጊዜ ራሴ ማለት ራሴ ላይ ያለ ነገር ነው አሁን ቻሌንጅ ብዬ የማስበው እና የሆነ ይሄ ብዙ ጊዜ ካለኝ ህብረት ካለኝ ፍሬንድሽፕ ካለኝ ኮሚኒኬሽን ካለኝ ይሄ ምንድን ነው ፒር ፕሬዠር ላይክ የመስነፍ የመዳከም ነገር ነው ራሴ ላይ የማየው እና አሁን ላይ ሪሊ ላይክ እኔ በጣም መስራት የምፈልገው እሱ ላይ ነው። ምክንያቱም ቅድም ያለ የሰው ልጅ አዋዋሉ ነው የሚመስለው፣ የሰው ልጅ የሄደበት ቦታ ነው የሚመስለው ምናምን እና በተለይ ይሄ ሃርድ ታይምስ ሲመጡ እና ቻሌንጆች በጣም በዝተው ምናምን ይሄ በምወድቅበት ሰዓት ኦልሬዲ ይሄ ሰፖርት ሲስተም ውስጥ ስለሌለ ይሄ ሙስሊም ጓደኛ ምናምን የምለው ነገር የለኝም። እኔ ሙስሊም ፋሚሊዎች ይዛ አይደለም ያሉት እዚህ አዲስ አበባ ለሚኖሩት ምናምን እና ይሄ ለእርዳታ ለጓደኝነት ምናምን ላይክ የምጠቃቸው ሰዎች ያው ሙስሊም ሰዎች አሉ ኦብቪየስሊ እና እሱ ነገር ለእኔ ሄልዚ ኢንቫይሮንመንት አይደለም። በጣም በብዙ ለእኔ ሄልዚ ኢንቫይሮንመንት አይደለም እና እንደውም ይሄ ረመዳን ልክ ሊገባ ላይክ 2 ወር ምናምን አካባቢ ሲቀረው ነው በቃ ማለት ይህንን ነገር ኮምፕሊት ማቆም አለብኝ። ኮምፕሊት ይሄ አዋዋሌን ጓደኞቼ ጓደኛ ብዬ የምመርጣቸው ሰዎች ማወራቸውን ወሬዎች ኮንቨርሴሽን እንትን የምልባቸው ሰው ነገሮች ምናምን ማስተካከል አለብኝ እና ይሄ ሰው ካለ ካገኘው ያን ሶሳይቲ ካገኘውን ኦኬ እዛ ሶሳይቲ ጋር ቀላቀለው ካላገኘሁኝ ደግሞ በቃ ብቻዬን መቆም መልመድ አለብኝ ብዬ ወሰንኩኝ እና ያሉኝ ኮሚኒኬሽኖች ምኖች ኤቭሪቲንግ ላይ ቆረጥኩኝ ማለት ነው። ከዛ በኋላ ቢያዝ ለእኔ ኔጌቲቭ ሊሆን እንጂ ፖዚቲቭ ላይ አይደለም ህይወቴን አፌክት የሚያደርገው ላይክ ያዘናጋኛል፣ ያሳንፈኛል። ይሄ እንዴት ነው ትቻለሁ ብለህ የምታስባቸውን ሀቢቶች ምናምን ደግሞ ፒክ እንድታደርግ ነው የሚያደርጉት ምናምን እና እሱ ነው ላይክ እኔ ትልቁ ቻሌንጅ አሁን ላይ የማስበው ማለት ኦልሬዲ ወርኪንግ ሆነት ግን ደግሞ ላይክ በደንብ ፕሮግረስ የሚያስፈልገው ነገር ነው ብዬ ነው የማስበው እና ሌሎቹ ላይክ ቅድም ያነሳናቸው ይሄ ፋሚሊ እንትን ምናምን አሁን ላይ አልሐምዱሊላ ማለት የእነሱ መግደላቸው ኢሞሽናሊ አንድ ቻሌንጅ ቢሆንም ይሄ እንዴት ነው ኦልሬዲ በቃ አይምሮ አውቆት ኦልሬዲ የወሰንኩት ውሳኔ ኮንስፔንስ ነው ብዬ አብኝ የተቀበልኩት ነገር ስለሆነ ከሱ አንጻር ላይክ ሌላ ብዙ የሚከብደኝ ነገር የለም። ይሄ ራሴን ቢውልድ የማድረግ ላይ አይኖ ላይ ከ5 ዓመት በጣም ብዙ ጊዜ ነበረ ራሴን ቢውልድ ለማድረግ ግን ዲስትራክሽን የበዛበት አመት ነበረ ለእኔ 5 ዓመቱ ላይክ ከቤተሰብ ጋር መጋጨት፣ ከዛ መነሳት፣ መውደቅ፣ አንድ ጊዜ ጃም ማውለቅ፣ አንድ ጊዜ ጃም ማድረግ፣ የሰላት መቋረጥ ማለት ምናምን ይሄ ዲስትራክሽኑ በጣም ብዙ ስለነበረ አንደኛ፣ ሁለተኛ ደግሞ እነሱን የማሳመኑ ተግባር ላይ ስለነበር በጣም ታትሬ ስሰራ የነበረው ራሴ ላይ በደንብ ወርክ ማድረግ አልቻልኩም። ራሴ በደንብ ዲቨሎፕ ማድረግ አልቻልኩም እና አሁን ላይ ያለኝ ቻሌንጅ መስራት ያለብኝ የማስበው ራሴ ላይ መስራት ካራክተሬ ላይ ይሄ እንትን የሚል የሆነ ያን ያህል የሚያስቸግር ማንነት ኖሮኝ አይደለም። አልሐምዱሊላህ ግን ስቲል ላይ መስራት አለብኝ እሱ ላይ ብዬ አስባለሁ እና እዚህ ላይ ያላችሁ ሴቶች ሙስሊም እህቶች ምናምን ጓደኛ የሚሆነ ሰው ላይ የቅርብ ሰው ላይ ማማክረው ማወራው ምናምን ስፔሻሊ አዲስ አበባ ያላችሁ ልጆች ምናምን ከሆናችሁ እንደዛ አይነት ህብረት ቢኖረኝ እኔ ላይፌን በብዙ ዌይ ኢምፕሩቭ ያደርገዋል ብዬ አስባለሁ እና ይሄ ነው አሁን ላይ ያለው ቻሌንጅ ህይወቴ ውስጥ። ጀዛኪላ አዲስ ቀጥ እኔ ማስታወቂያ ነው ያለኝ ከዚህ እየለጠፋችሁ ስላልሆነ ቦስም ተገላምጣኝ ሄደች እና ስራ እንስራ ትንሽ ደቂቃ ቢሆን ስራ እንስራ። ጠዋት 2 ቀናችን ሆነ ከታች የሚለጥፉላችሁ ሽቲ፣ ድሬ፣ አባያ የተለያዩ ነገሮች አንዴ እናሳያቸው ብዷ። እሺ ፈንገለም እቃዎች እናሳይና ከዛ በኋላ ሽቲዎቹ አዳዲስ ገብተዋል። 400 ድርሃም እንደዚህ አይነት ከነ ሂጃባቸው ምርጥ ከለሮች አሉ። የወንዶች ቶቦች አሉ፣ ጀለቢያዎች አሉ። ያመጣው ኤምሬትስ ነኝ ያለው ኤምሬትስ አጅማን የሚባል ቦታ ነኝ ያለው። ኢትዮጵያ እንልካለን፣ አሜሪካ እንልካለን፣ ካናዳ ኦል ኦቨር ዘ ወርልድ እንልካለን። እስከዛ እስከምታዘጋጅ ድረስ ላሳያችሁ። በቃ ይሄኛው ሂጃብ ኢትስ ሶልድ። ይሄ የሚያማምር ሂጃቦች ላሳያችሁ። ሂጃብ ጓደኛ አትምረጥ፣ እህቴ ማለት የአክራ እህቴ አትምረጥ። ስሉ ከ ሂጃቢንግ ነው ማውራት ለሂጃብ አላሁ መባረክ አይ ኖ ራይት። የተለያየ አይነት ከለሮች አለ። በጥቁር የምትፈልጉ ደግሞ ሌላ ጀስት ቢዩቲፉል የምላችሁ የሚያማምሩ ሂጃቦች አሉ። ሂጃብ አለሽ አይለሽም ምናምን ስትሉ ነበረ እና የለኝም እስከታች ጻፉ። ሂጃብ የለሽም ምናምን ስትሉ ነበረ። አለኝ ማለት ነው። አዲስ ሂጃብ የላትም ከምትሉ ሂጃብ አለ። የተለያየ አይነት ሂጃቦች አሉ። መስገጃ ሸርሸፎች አሉ።
ባለ ኮፍያው አለ፣ ኖርማል እንትን ምንልት አለ። አባዮች አሉ፣ ምርጥ ምርጥ አባዮች አሉ። ኦርደር አድርጉ። ቶቦች አሉ፣ የተለያየ አይነት የሞሮኮ ቶብ፣ የሳዑዲ፣ የኳታር፣ የኤምሬትስ ነጩ ላይ ጨረቃ የሚያስመስላችሁ በተለያየ ከለር ቶቦች አሉ። ኦርደር አድርጉ፣ እንቀበላለን። ከታች የሚለጥፉት ቁጥር 97 በዋትሳፕ ቴሌግራም ደግሞ ሊንክ ውስጥ ከገባችሁ ፖስት እናደርግበታለን። ጆይን አድርጉ። ብዙ ጊዜ በዛም ስለምንፖስት ማለት ነው። ፖስት የሚለው ቃል ደስ ስለሚለኝ ጀስት ዩዚንግ ኢት። ይሄንን ልብስ ይዩትማ፣ በጣም ነው የሚያምረው። ላይ ማይ ፌቨራይት ነው። ስሪ ፒስ ነው። ኢሮፒያን ነገር ስታይል ነው። ዲፍረንት ከለር አለው። ግን ሌሎቹንም ላሳያችሁ። ሳይዝ አለ እሱኛው እሱ ባለ አበባ አለ። ሁሉም ሳይዞች አሉ። እኔ በጣም ሁሉም አይነት ስሞል ነኝ በጣም። በሳይዝሽ እንሰራለን። የተለያየ አይነት አሉ። ስክሪንሹት አድርጉ። የምትፈልጉት እስካገኙ ስክሪንሹት አድርጉ። ቤቲ አሰላም አለይኩም ይባላል። ሰላም ልጄ ዲስትራክት አድርጋኝ ባይዘወይሽ ማለት ነው። ለመበጥበጥ ያህል ነው። እኔ በጣም ፈልጋለሁ። እዚህ በጣም ውድ ነው። የሚገርምሽ በጣም ውድ ነው። ስክሪንሹት አድርጊ። አሁን ስክሪንሹት አድርጊ። ባለ አበባው ስክሪንሹት አድርጊ። እሺ ባለ አበባው ዋትሳፕ ላይ ልክልሻለሁ። ፎቶ ዋትሳፕ ላይ ካልሆነ ስክሪንሹት አድርጊ። ኦኬ ምንድን ነበር ያልሽው? ቡጡባ ምንድን ነበር? ቡጡባ ነጭ ነገር ያው ለፎቶ ለአንዳንድ